السلام عليكم ورحمة الله وبركاته. ዛሬ ደግሞ በአዲስ ታሪክ ተመልሰናል። መላኢካው ጅብሪል ዓለይሂ ሰላም ከአደም ዓለይሂ ሰላም እስከ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ አስገራሚ ታሪክ። የመጀመሪያው የሰው ልጅ ወደ ሰማይ ቀና ብሎ ከላይ የሚያየኝ ይኖር ይሁን ብሎ ከመጠየቁ በፊት የሥነ ፈለክ ጥናት ሳይንስ ወይም የሰው ልጅ አእምሮ የመጀመሪያውን ሰማይ ድንበር ከመንካቱ በፊት ሌላ ዓለም ነበረ። የሰው ልጅ ያውቃለሁ የሚለውን ሁሉ አንዳች ሳያስቀር አቃጥላ የምታጠፋበት የብርሃን ዓለም። በዚህ ዓለም ውስጥ ጊዜ እኛ እንደምናውቀው አይፈስም። ርቀት በኪሎ ሜትር ወይም በብርሃን ዓለም አይለካም። ኃይልም በሰው ልጅ የፊዚክስ ቀመር ሊገለጽ አይችልም። በአላህ ሱብሓነሁ ወተዓላ ፍላጎት ኩራትና ወንጀል የሌለባቸውን የንጹሕ ብርሃን ፍጡራን የፈጠረበት ስፍራ ነው። ከነዚህም ሁሉ በላይ የቆመ በምድር ላይ ከታዩት ስልጣኔዎች ሁሉ ቀድሞ የነበረ ዘመናት ሲነሱና ሲወድቁ እያየ እርሱ ግን ቅንጣት ያላረጀ አንድ ታላቅ ፍጡር አለ። እርሱም ጅብሪል ዓለይሂ ሰላም ነው። ዛሬ የሰውን ልጅ የማሰብ አቅም ከሚፈታተነው ድንበር አልፈን ወደማይታየው የብርሃን፣ የኃይል፣ የንጽሕናና መለኮታዊ ትእዛዝ ዓለም እንጓዛለን። ይህ እስካሁን ከተፈጠሩ መላእክት ሁሉ ታላቅ ስለሆነው የሰማይ ሰራዊት አዛዥ፣ የመለኮታዊ ዋሕይ ተሸካሚ፣ የነቢያት መሪ፣ 600 ክንፎች ስላሉትና ባለ ግርማ ሞገሱ መላኢካ ስለ እውነተኛው መንፈስ ስለ ጅብሪል ዓለይሂ ሰላም የሚተርክ ታሪክ ነው። አባታችን አደም ከመፈጠሩ በፊት ብዕረ ዕጣ ፈንታችንን ከመጻፉና ጽንፈ ዓለም ከመዘርጋቱ በፊት አላህ ሱብሓነሁ ወተዓላ መላእክትን ከንጹሕ ብርሃን ፈጠራቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደገለጹት መላኢካዎች ከብርሃን ተፈጠሩ። ነገር ግን በእነዚያ ስፍር ቁጥር በሌላቸው የብርሃን ፍጥረታት መካከል ከአንድ ልዩና የተለየ ብርሃን የተፈጠረ አንድ ታላቅ መላኢካ አለ። እሱም ከሁሉ የላቀውና የተከበረው ጅብሪል ዓለይሂ ሰላም ነው። በጥንታዊ የእስልምና ታሪኮች እንደተነገረው ጅብሪል ዓለይሂ ሰላም ወደ ሕልውና ሲመጣ ወዲያውኑ በአላህ ሱብሓነሁ ወተዓላ ታላቅነት ተገርሞ በሱጁድ በግንባሩ ተደፍቶ ወደቀ። በዚህ ሁኔታም ለሺህ ዓመታት ቆየ። በመጨረሻም ራሱን ሲያነሳ አላህ ሱብሓነሁ ወተዓላ ከማንኛውም ፍጥረት በተለየ ከሁሉ የላቀና እጅግ የተከበረ የመላኢካዎች ሁሉ መሪም አድርጎ ሾመው። መላእክት ሲባሉ ብዙዎች የሚያስቡት የዋህና ረቂቅ ፍጡርን ነው። ነገር ግን ዛሬ የምትሰሙት ታሪክ ይህን ምስል በሙሉ በሙሉ ይገለብጠዋል። ጅብሪል መልእክተኛ ብቻ አይደለም፣ እርሱ በሰማይና በምድር መካከል ያለ ድልድይ እንጂ። አንዲት ትንሽ ክፍሉን እንኳ የሰው ልጅ ቢያይ ሰውነቱ በድንጋጤ የሚረድበት የኃይል መገለጫ ነው። ጅብሪል በየቀኑ በአራተኛው ሰማይ በሚገኝ የፈሳሽ ብርሃን ወንዝ ውስጥ ይታጠባል። ከወንዙ ሲወጣ ከሰውነቱ ላይ 70,000 የብርሃን ብልጭታዎች ይረግፋሉ። እያንዳንዷ ብልጭታ አዲስ መላኢካ ትሆናለች። እነዚህ መላእክት የልጅነት ወይም የሽምግልና ጊዜ የላቸው። የተፈጠሩት ለአንድ ዓላማ ብቻ ነው። መላኢካዎች እጅግ በጣም ብዙ ከመሆናቸው የተነሳ ቁጥራቸውን ከአላህ ሱብሓነሁ ወተዓላ በስተቀር ማንም አያውቀው። ብዛታቸው ከሰው ልጅ የማሰብ አቅም በላይ ነው። በሰማያት ላይ የአራት ጣታችንን ስፋት የምታክል ክፍት ቦታ እንኳን የለም። ሰማያት በመላእክት ኢባዳ የተጨናነቁ መሆናቸውን ነው። በተጨማሪም በይተል ማዕሙር በሰባተኛው ሰማይ ላይ ያለ የካዕባ አምሳያ በቀን 70,000 መላእክት እንደሚገቡና አንድ ጊዜ የወጣ መላኢካ እስከ ትንሣኤ ቀን ድረስ ተራ እንደማይደርሰው ተነግሯል። በእነዚህ ሁሉ መላእክት ላይ ጅብሪል በአዛዥነት ተቀምጧል። ነቢዩ ሰለላሁ ዐለይሂ ወሰለም ብቻ ጅብሪልን በትክክለኛው አፈጣጠሩ 2 ጊዜ ብቻ አይተውታል። የመጀመሪያው የወሕይ ወቅት በአጂያድ ተራራ አካባቢ ሲሆን
ሁለተኛው ደግሞ በኢስራ ወልሚዕራጅ የሰማዩ ጉዞ ወቅት ሲድረተል ሙንተሃ ዘንድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ጅብሪልን 600 ክንፎች ያሉት ሆኖ አይተውታል። ክንፎቹም ከአድማስ እስከ አድማስ ከምስራቅ እስከ ምዕራብ ያለውን ክፍተት የሚሸፍኑ ነበሩ። ይህ የሚያሳየው የመላእክት አፈጣጠር ከሰው ልጅ አእምሮ በላይ የሆነ ታላቅነት እንዳለው ነው። ጅብሪል የአላህን ሱብሓነሁ ወተዓላ ቃል ለነቢዩ ሰለላሁ ዐለይሂ ወሰለም ይዞ በሚመጣበት ጊዜ አንዳንድ ጊዜ ድምፁ እንደ ደውል ድምፅ ሆኖ ይሰማቸው ነበር። ይህ ድምፅ እጅግ ኃይለኛ ከመሆኑ የተነሳ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ይከብዳቸውና በብርድ ቀን እንኳ ግንባራቸውን በላብ ይጠመቅ ነበር። ስሙ የአላህ ባሪያ ማለት ቢሆንም ማንም ሊዘነጋው የማይችል ግርማ ሞገስ አለው። በቁርአንና በሐዲስ ሩሐል አሚን ታማኝ መንፈስ፣ ሩሐል ቁድስ ቅዱሱ መንፈስ ተብሎ ተጠርቷል። እርሱ ከሦስቱ ታላላቅ መላይካዎች ማለትም ከሚካኤል፣ ከኢስራፊልና ከኢዝራኤል በላይ የቆመ መሪ ነው። ሚካኤል ዝናብን፣ ኢስራፊል ጥሩምባን፣ ኢዝራኤል ደግሞ ነፍስን የመውሰድ ኃላፊነት ቢኖራቸውም ጅብሪል ግን መለኮታዊ መመሪያን ለነቢያት በማድረስ የዓለምን ታሪክ የሚቀይር የብርሃን ምሰሶ ነው። ጅብሪል ዓለይሂ ሰላም በፈጣሪና በነቢያት መካከል ወሕይን ለማድረስ የታመነና የተመደበ ታላቅ መላይካ ነው። የነቢያት መሪና ረዳት ጅብሪል በታሪክ ውስጥ የነቢያት ሁሉ የቅርብ ወዳጅና መሪ ነው። አደም እንደተፈጠሩ አላህ ሱብሓነሁ ወተዓላ ወደ መላይካዎች ሄደው ሰላምታ እንዲሰጡ አዘዛቸው። አደምም ጅብሪል ወዳለበት ስብስብ ሄደው አሰላሙ ዓለይኩም ሲሉ መላእክትም ወዓለይኩም ሰላም ወረሕመቱላህ ብለው መለሱላቸው። ይህም በጅብሪልና በአደም መካከል የተደረገ የመጀመሪያው የቃል ልውውጥ ነበር። አባታችን አደም ከጀነት ሲወጣ ተውበትና ኢባዳን ያስተማረው ጅብሪል ነበር። ከጀነት ወደ ምድር ከወረዱ በኋላም በምድር ላይ እንዴት መኖር እንዳለባቸው ጅብሪል ዓለይሂ ሰላም መመሪያዎችን ያደርስላቸው ነበር። እህልን እንዴት እንደሚዘሩ፣ እንደሚያጭዱና ዳቦ እንደሚጋግሩ እንዳስተማራቸው ይነገራል። የመጀመሪያው ሐጅ እንዲያደርጉና የካዕባን ቦታ እንዲያውቁም መርቷቸዋል። አደም ዓለይሂ ሰላም በሞቱ ጊዜ መላእክት ከሰማይ ወርደው የቀብር ሥነ ሥርዓቱን ፈጽመዋል። ጅብሪል ዓለይሂ ሰላም መላእክቱን በመምራት አደምን እንዲያጥቡ፣ እንዲከፍኑና ቀብር እንዲቆፍሩ አድርጓል። መላእክቱ በመጨረሻም ለአደም ልጆች እንዲህ አሏቸው፣ የአደም ልጆች ሆይ ይህ ሥርዓት ለእናንተ የመቃብር ሕግ ነው፣ ሱናችሁ ነው። ኑሕ ዓለይሂ ሰላም መርከቧን በሠሩበት ወቅት ጅብሪል የአላህን ሱብሓነሁ ወተዓላ ትእዛዝ በማድረስና መርከቧ በምን ዓይነት መልክ መሠራት እንዳለባት በማስተማር ረድተዋቸዋል ተብሎ ተጠቅሷል። ኢብራሂም ዓለይሂ ሰላም በአምባገነኑና ናምሩድ አማካኝነት ወደ ታላቅ እሳት ውስጥ በተጣሉ ጊዜ ጅብሪል ወደ እርሳቸው መጥቶ እንደ ነበር በሐዲስና በተፍሲር ተዘግቧል። ኢብራሂም ዓለይሂ ሰላም ወደ እሳቱ እየተወረወሩ ሳለ ጅብሪል መጥቶ የምትፈልገው እርዳታ አለህን ሲል ጠየቃቸው። የእርሳቸውን ምላሽ ከአንተ ከሆነ እርዳታ አልፈልግም፣ ከአላህ ሱብሓነሁ ወተዓላ ከሆነ ግን ይበቃኛል። ጉዳያችንን የምናስረክበው እርሱ ምንኛ ያማረ መጠጊያ ነው፣ ሐስቡነላህ ወኒዕመል ወኪል በማለት መለሱ። አላህም ሱብሓነሁ ወተዓላ እሳቱን እንዲህ ሲል አዘዛት፣ በኢብራሂም ላይ ቀዝቃዛና ሰላም ሁኚ። ጅብሪል ዓለይሂ ሰላም ወደ መርየም የመጣው ልጅ እንደምትወልድ ሊያበስራት ነበር። ወደ እርሷ የመጣውም በተስተካከለ የሰው ልጅ አምሳል ነበር። ሐጅርና ሕፃኑ እስማዒል በበረሃው ውስጥ ውሃ አጥታ ስትቸገር ጅብሪል ተረከዙን መሬት ላይ መጥቶ የዘምዘም ውሃን አፈለቀላት። ለዩሱፍ ዓለይሂ ሰላም በወንድሞቻቸው ተገፍተው
በጉድጓድ ውስጥ በተጣሉ ጊዜ ጅብሪል መጥቶ አጽናንቷቸዋል። ለሙሳ ዓለይሂ ሰላም ግብፅን ለቀው ሲወጡና ባህሩ ሲከፈል ጅብሪል አብሯቸው እንደነበረና ፈርዖንን ወደ ባህሩ እንዲገባ የማድረግ ሚና ነበረው። የሉጥ ሕዝቦች ወሰን ሲያልፉ በአንድ የክንፉ ግርፋት ከተማቸውን ገልብጦ የቀበረው እርሱ ነበር። ለኢሳ ዓለይሂ ሰላም ቁርአን እንዲህ ይላል፣ በቅዱሱ መንፈስም በጅብሪል አበረታ ነው። ሱረቱል በቀራ። አይሁዶች ኢሳን ዓለይሂ ሰላም ለመግደልና ለመስቀል በሞከሩ ጊዜ ጅብሪል ዓለይሂ ሰላም ሁልጊዜ አብሮት በመሆን ከጥላቻቸው ይጠብቀው ነበር። አላህ ስብሓንሁ ወተዓላ ኢሳን ወደ ሰማይ ከፍ ባደረገው ጊዜ ጅብሪል አብሮት በመሆን አሳርጎታል። ኢሳ ዓለይሂ ሰላም ተአምራትን በሚያሳይበትና ኢንጂልን ለሰዎች በሚያስተምርበት ጊዜ ጅብሪል በመንፈሳዊ ጥንካሬ ያግዘው ነበር። ኢሳ ዓለይሂ ሰላም ገና በሕፃንነቱ በጨርቅ ተጠቅልሎ ሳለ እንዲናገር ያስቻለውና በእርጅና ዘመኑም ሲመለስ እንዲናገር የሚያደርገው ይህ መለኮታዊ ድጋፍ መሆኑን ቁርአንና ሐዲስ ይገልጻል። ጅብሪል ዓለይሂ ሰላም ከኢሳ ዓለይሂ ሰላም የማይለይ ቋሚ ረዳቱ ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም በረመዳን ወር በሂራ ዋሻ ውስጥ አላህን ሱብሓነሁ ወተዓላ ብቻ በሚያመልኩበት ወቅት ጅብሪል ዓለይሂ ሰላም መጣ። የያኔው መገለጡ ለመርየም እንደታየው ሳይሆን ግርማ ሞገስ የተላበሰና በሚያስደነግጥ ሁኔታ ነበር። በሂራ ዋሻ ውስጥ የመጀመሪያውን ራእይ ይዞ ወርዷል። ይህ ክስተት የሰው ልጅ ታሪክ የተቀየረበት፣ ጨለማው በብርሃን የተተካበት ታላቅ የጅማሬ ምዕራፍ ነው። በበድር ጦርነት ወቅት ነጭ የለበሰ ፈረሰኛ በመሆን ከሙስሊሞች ጎን ተዋግተዋል። ጠላቶች በእሳት ጅራፍ እንደሚመታ ሰው ሲወድቁ ይታዩ ነበር። አቡ ጀህል ነቢዩን ሰለላሁ ዐለይሂ ወሰለም ሊገድል ሲቃረብ በመካከላቸው ግዙፍ ግመል መሰል ፍጡር ጅብሪል ታይቶት በፍርሃት እንዲሸሽ አድርጓል። ነቢዩን ሰለላሁ ዐለይሂ ወሰለም ሊገድሉ የመጡ ሰዎችን በረቂቅ ኃይሉ በመምታትና ሰይፋቸውን በማስጣል እንደማይደፈር ምሽግ ጠብቋቸዋል። በየዓመቱ በረመዳን ወር ቁርአንን አብሯቸው የሚከልስ አስተማሪም ነበር። ሲድረተል ሙንተሃ የመጨረሻው ድንበር። ጅብሪል ነቢዩን ሰለላሁ ዐለይሂ ወሰለም ይዞ እስከዚች ዛፍ ድረስ ካደረሰ በኋላ ጉዞውን አቆመ። እርሳቸውም ጅብሪል ሆይ እዚህ ቦታ ላይ ብቻዬን ጥለኸኝ ትሄዳለህን? ብለው ሲጠይቁት እሱም እንዲህ ሲል መለሰላቸው፣ ይሄ የኔ ወሰን ነው። አንዲት ስንዝር እንኳን ብሻገር በጌታዬ ኑር እቃጠላለሁ። አንተ ግን መሄድ ትችላለህ፣ ተጠርተሃልና በማለት ለሰው ልጅ የተሰጠውን ልዩ ክብርና የራሱን ትሕትና ገልጿል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዚህ ዓለም ሊለዩ ሲሉ ጅብሪል በታላቅ ሐዘን አጠገባቸው ነበር። መለከተል መውት ነፍሳቸውን ለመውሰድ ፍቃድ ሲጠይቅ ጅብሪል ይህ በታሪክ ለመጀመሪያ ጊዜ መጠየቁ ነው ብሏቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የነቢያት መደምደሚያ በመሆናቸው መለኮታዊ ዋሕይን ወደ ምድር የማምጣት የጅብሪል ዓለይሂ ሰላም ተልእኮ አብቅቷል። ነገር ግን የጅብሪል ተግባር በዚህ ብቻ አያበቃም። እርሱ አሁንም በሰማያዊው ዓለም ውስጥ ትልቅ ሚና ያለው መሪ ነው። ቡኻሪና ሙስሊም እንደተዘገበው አላህ ሱብሓነሁ ወተዓላ አንድም ባሪያ ሲወድ ጅብሪልን ይጠራውና እንዲህ ይለዋል፣ እኔ የገሌን ወድጄዋለሁና አንተም ውደደው። ከዚያም ጅብሪል በሰማይ ነዋሪዎች መላይካዎች መካከል እንዲህ ብሎ ይጮኻል፣ አላህ ሱብሓነሁ ወተዓላ እገሌን ወዶታልና እናንተም ውደዱት። ይህ የሚያሳየው ጅብሪል አሁንም ቢሆን በአላህና በመላእክት መካከል እንደ ዋና አስተዳዳሪና
ትእዛዝ አሳላጭ ሆኖ እያገለገለ መሆኑን ነው። በለይለቱል ቀድር የሚኖረው ተሳትፎ ምንም እንኳ መደበኛ ወሕይ ቢቆምም ጅብሪል በየዓመቱ በአንድ ልዩ ሌሊት ወደ ምድር ይወርዳል። ለይለቱል ቀድር በ25ኛው፣ በ27ኛው ወይም በ29ኛው ሌሊት ናት። በዚያች ሌሊት በምድር ላይ የሚወርዱት መላእክት ብዛት በምድር ላይ ካለው የጠጠር ብዛት ይበልጣል። በእነዚያ እጅግ በርካታ መላእክት መሃል ጅብሪል ዓለይሂ ሰላም እንደ መሪና እንደ ልዩ እንግዳ ሆኖ ይገኛል። በዕለተ ትንሣኤ ቀን ጀሃነም ትመጣለች። ለእርሷም 70,000 ልጓሞች ወይንም ሰንሰለቶች ያሏት ሲሆን በእያንዳንዱም ልጓም ላይ 70,000 መላእክት እየሳበው ይዘዋት ይመጣሉ። ነቢዩ ሰለላሁ ዐለይሂ ወሰለም እንደገለጹት በዚያ ቀን ጅብሪልና ሚካኤል እንኳ ሳይቀሩ ከአላህ ፍርሃት የተነሳ ይንቀጠቀጣሉ። ይህ የሚያሳየው የፍርዱ ቀን ምን ያክል ከባድ እንደሆነና ጅብሪልም ቢሆን ለአላህ ሱብሓነሁ ወተዓላ ያለውን ጥልቅ ተገዥነት ነው። በሐዲስ እንደተጠቀሰው የትንሣኤ ቀን ጥሪ ሲደረግ ዓለም ሲያበቃም ታላቅ ክስተት ይሆናል። ኢስራፊል ጥሩምባውን ሲነፋ ሁሉም ፍጡር ይጠፋል። 4 ታላላቅ መላእክት ብቻ ይቀራሉ። ከዚያም አላህ ሱብሓነሁ ወተዓላ እዝራኤልን፣ የሚካኤልን፣ የእስራፊልንና የጅብሪልን ነፍስ እንዲወስድ ያዘዋል። እዝራኤል የጅብሪልን ነፍስ ሊወስድ ሲል ጌታዬ ሆይ እንደ ጅብሪል የሚያስፈራኝ የለም አቅልልልኝ ብሎ ይለምናል። ከዚያም አላህ ሱብሓነሁ ወተዓላ ሁሉንም መልሶ ሕያው ሲያደርጋቸው ጅብሪል ከቀዳሚዎቹ ሕያው ከሚሆን መላእክት አንዱ ይሆናል። የጅብሪል ዓለይሂ ሰላም ሚና ከምድር ጀምሮ እስከ መጨረሻው ሰዓት ድረስ የታማኝነት አማና ታሪክ ነው። በዱንያ ራእይን በማድረስ ታማኝ እንደነበረው ሁሉ በመጨረሻው ቀንም በአላህ ሱብሓነሁ ወተዓላ ፊት በታማኝነትና በክብር በመቆም የመላእክት መሪነቱን ያረጋግጣል። አላህ የዚህን የተከበረ መላእክት ታላቅነት በልባችን እንድናደንቅ ይርዳን። ጅብሪል ለነቢዩ ሰለላሁ ዐለይሂ ወሰለም ያደረሰውን መለኮታዊ መመሪያ ተከታዮችም ያድርገን። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።